ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ማታ ከመተኛታችሁ በፊት በፍጹም መመገብ የሌሉባችሁን ምግቦች በተቃራኒው ደግሞ ብትመገቧቸው ጥሩ የሆኑትን ምግቦች ይሆናል። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው በተለይ ከእንቅልፍ በፊት ብዙ ሰዎች መመገብ የሌለባቸውን ምግቦች እየተመገቡ ለተለያዩ ችግሮች ሲዳረጉ ስላስተዋልኩ ነው። ከጨጓራ ህመም ጀምሮ ከአይምሮ ጋር የተያያዙ የተለያዩ ችግሮች ሲከሰትባቸው አስተውላለሁ። ስለዚህ በተለይ 4 ምግቦች አሉ ማታ በፍጹም ስትተኙ መመገብ የሌሉባችሁ ምግቦች። ስለዚህ እነዛን ምግቦች እናያለን። በተቃራኒው ደግሞ ብትመገቧቸው ጥሩ እንቅልፍ እንድትተኙ፣ ሰላማዊ እንቅልፍ እንድትተኙ፣ ለጤናችሁ ለሰውነታችሁ ደግሞ ማታ ላይ ቢወሰዱ መልካም የሆኑ ምግቦችም አሉ ማለት ነው። ስለዚህ እስቲ እነዚህን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። አንደኛ ማታ ምን ጊዜም ከመተኛት በፊት ወይንም ራት ላይ መመገብ የሌለባችሁ ምግብ ቲማቲም ነው። በነገራችን ላይ ቲማቲም ከዚህ በፊት የቲማቲም ጠቀሜታን ራሱን ችሎ ቪዲዮ ሰርቼላችሁ ነበር። ቲማቲም በመመገብ ባለባችሁ ሰዓት ላይ በአግባቡ በጤናማ መንገድ ከተመገባችሁት ለሰውነት በጣም ብዙ ጥቅሞች አሉት። በተቃራኒው ግን እንደየትኛውም ነገር አላግባብ ደግሞ የምትጠቀሙት ከሆነ የራሱ የሆኑ ጉዳቶች አሉት። ስለዚህ የቲማቲም ጉዳት በተለይ ማታ ከእንቅልፍ በፊት ስትወስዱት ነው። ቲማቲም ማታ ላይ መውሰዱ ትልቁ ችግር ምንድነው? አይምሮአችን እረፍት እንዳያገኝ ያደርጋል። ይሄ አያይዞ የሚያመጣቸው በርካታ ጉዳቶች አሉ። ልክ እንደሌላ ይሄ የአይምሮ ሰላማችንን እረፍት እንደሚነሱ ነገሮች ሁሉ ቲማቲምም ልክ እንደሌሎቹ አይምሮአችንን እረፍት እንዳያገኝ ያደርግብናል። ልክ አሁን እንደ ጭንቀት አንዳንድ ሰው አብዛኛውን ሰው ጭንቀት በሚኖርበት ጊዜ ማታ ላይ እንቅልፍ እምቢ ማለት ከጭንቀት ጋር ተያይዘው የሚመጡ ከደም ዝውውሮች ጋር የተያያዙ በርካታ ችግሮች ይከሰትበታል። ቲማቲምም በተያያዥነት ማታ ላይ ብትመገቡት አይምሮአችሁ እረፍት እንዳያገኝ አይምሮ ተረጋግቶ ሰላማዊ እንቅልፍ እንዳይተኛ ያደርጋል። ስለዚህ አንደኛ ቲማቲምን ማታ ላይ ባትወስዱ ጥሩ ነው። ሌላ ቡና ነው። ቡና ዋናው ማታ ላይ እንዳይወሰድ የሚመከርበት ከፍተኛ ካፌን ስላለው ነው። ይሄ በተለይ በቡና ውስጥ ያለው ካፌን አይምሮአችንን የማነቃቃት አቅሙ በጣም ከፍተኛ ነው። ይሄ በቂ እንቅልፍ እንዳንተኛ ያደርጋል። እንግዲህ የእንቅልፍ ሆርሞንን እየቀነሰ የንቃት ሆርሞንን በከፍተኛ ሁኔታ ይጨምራል። ምክንያቱም ማታ ላይ ቡና ስትጠጡ ሰውነታችሁ ይነቃቃል፣ አይምሮአችሁ ይነቃል። ማታ ላይ ሰውነት አይምሮ እረፍት እንዲያገኝ እንዲተኛ ነው የሚፈለገው እንጂ በተቃራኒው ንቁ ሆኖ አክቲቭ ሆኖ ልክ ስራ ላይ እንዳለ ቀን ላይ እንዳለ እንዲሆን አይፈለግም። ስለዚህ ቡና ማታ ላይ መውሰዱ ይሄ በውስጡ ያለው ካፌን በጣም የማነቃቃት ነገር ስላለ ብትተኙ ራሱ ጤናማ አይምሮአችሁ እረፍት እንዲያገኝና የተረጋጋ ጥሩ እንቅልፍ እንዳትተኙ ያደርጋል። ስለዚህ ብትችሉ ቡና ማታ ላይ ባትወስዱት ጥሩ ነው። ሌላው ዳርክ ቸኮሌት። ይሄ በነገራችን ላይ ስለ ዳርክ ቸኮሌትም ከዚህ ቀደም ራሱን ችሎ ቪዲዮ ሰርቼላችኋለሁ። ዳርክ ቸኮሌት በነገራችን ላይ በጣም በርካታ ጥቅሞች ለሰውነት አሉት። ነገር ግን እሱም ልክ እንደ ቲማቲም ሁሉ ቀን ላይ ብትመገቡት፣ ጠዋት ላይ ብትመገቡት ይሄ ሰዓቱ የምትመገቡበት ይወስነዋል። በሰዓቱና በልኩ በአግባቡ ከወሰዳችሁት ዳርክ ቸኮሌት ብዙ ጠቀሜታ አለው። ማታ ላይ ግን ዳርክ ቸኮሌት መወሰድ የሌለበት ልክ እንደ ቡና ስለሆነ ነው። በውስጡ ከፍተኛ ካፌን አለ። ይሄ ልክ ቡና ላይ ያልኳችሁን ስራ ይሰራል ማለት ነው። አይምሮአችሁ እንዳይረጋጋ ጤናማ ሰላማዊ እንቅልፍ እንዳትተኙ ያደርጋል። ይሄ በውስጡ ያለው ካፌን ልክ እንደ ቡና ሁሉ የማነቃቃት ነገር ስላለው ማለት ነው። በነገራችን ላይ ዳርክ ቸኮሌትን ጠዋት ከቁርስ በኋላ ብትመገቡ ጥሩ ነው። ውሏችሁ ላይ በጣም ነቃ ብላችሁ እንድትውሉ ቀልጣፋ አይምሮአችሁ አክቲቭ ሆኖ እንዲሰራ ጠዋት ከቁርስ በኋላ ዳርክ ቸኮሌትን ብትመገቡ ጥሩ ነው። ማታ ግን ከመኝታ በፊት አይምሮን ሰላም ስለሚነሳ ባትወስዱት ይመከራል።
ሌላውና መሰረታዊው ደግሞ ብሮኮሊ እንግዲህ ትልቁ ነገር ማታ ላይ መወሰድ የሌለበት ቶሎ ስለማይፈጭ ነው። ይሄ በተለይ ማታ ላይ የምትመገቧቸው ምግቦች ቀለል ያሉ ጨጓራችሁ ሳይከብደው ቶሎ የሚፈጩ ነገሮች መሆን አለባቸው። ልክ እንደ ብሮኮሊ ያሉ ለመፈጨት አዝጋሚ የሆኑ ቶሎ የማይፈጩ ምግቦችን ማታ ላይ ስትመገቡ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያስተጓጉላሉ። አሁን እንደ ብሮኮሊ ያሉ ነገሮችን ተመግባችሁ ቶሎ ስትተኙ ጨጓራ ላይ በጣም ትልቅ ጫና ታሳድራላችሁ። ይሄ ለጨጓራ ቁስለት፣ ለተለያዩ የጨጓራ የአንጀት ህመሞች ይዳርጋችኋል። በእነዚህ ህመሞች የተነሳ ደግሞ አይምሮአችሁ ራሱ ተረጋግቶ ጤናማ እንቅልፍ እንዳትተኙ ያደርጋል። ስለዚህ ብሮኮሊ ማታ ላይ መውሰድ የለባችሁም። እንግዲህ በተለይ እነዚህ አሁን የነገርኳችሁን ቲማቲም፣ ቡና፣ ዳርክ ቸኮሌት፣ ብሮኮሊ እንደዚህ አይነት ምግቦች ማታ ላይ ባትወስዷቸው ጥሩ ነው። በተቃራኒው ደግሞ ማታ ላይ ብትወስዷቸው ሰላማዊ እንቅልፍ እንድትተኙ በጣም ጥሩ የተረጋጋ አይምሮ እንዲኖራችሁ የሚያደርጉ ደግሞ ምሽት ላይ የሚመከሩ ምግቦች አሉ። እስቲ እነሱን እንመልከት። አንደኛው አሳ ነው የምነግራችሁ። ይሄ በተለይ ቱና፣ ሳልመን እንደዚህ አይነት አሳዎችን በተለይ ብትመገቡ አይምሮ እንዲረጋጋ እንዲያርፍ ያደርጋል። አይምሮ ብቻ ሳይሆን ሰውነታችሁ ራሱ የተረጋጋ እንቅልፍ እንዲያገኝ፣ ሰውነታችሁ እንዲያርፍ፣ አይምሮአችሁ እንዲያርፍ፣ በንጋታው ስትነሱ በጣም ንቁ አክቲቭ ሆናችሁ ሰውነታችሁ ኃይልን ሰብስቦ ጤናማ ሆናችሁ እንድትነቁ ያደርጋችኋል። ልክ እንደ ቱና፣ ሳልመን ያሉ አሳዎችን መመገብ። ስለዚህ ማታ ላይ አሳ ብትመገቡ ጥሩ ነው። ሌላው ለውዝ ነው እዚህ ጋር ማንሳት መፈልገው። በነገራችን ላይ ለውዝ ለአይምሮ እረፍት በጣም ትልቅ ሚና ይጫወታል። ማታ አካባቢ ላይ ለውዝ ብትወስዱ አይምሮ እንዲያርፍ ያደርጋል። ስትተኙ አይምሮአችሁ በጣም ተረጋግቶ ሰላማዊ ሆኖ ጤናማ እንቅልፍ እንድትተኙ ያደርጋልና ለውዝም መመገብ መልካም ነው። ሌላ ወተትን ማንሳት ፈልጋለሁ። በነገራችን ላይ ወተት ሜላቶኒን በውስጡ ስላለ ለአይምሮአችሁ እረፍት በጣም ጥሩ ነው። ማታ አካባቢ በተለይ ብዙ ጊዜ አሁን የእንቅልፍ እጦት ላለባቸው ሰዎች ከሚነገሩ ነገሮች አንዱ ወተት ምሽት ላይ መጠጣት ነው። ምክንያቱም የእንቅልፍ ሆርሞን ቶሎ እንዲመጣ በማድረግ አይምሮአችሁ፣ አካላችሁ እንዲረጋጋ በማድረግ ጤናማ እንቅልፍ እንድትተኙ ያደርጋልና ማታ አካባቢ ወተት ብትወስዱ ጥሩ ነው። ሌላኛው ማር ነው የምናነሳው። ማር በነገራችን ላይ ለእንቅልፍ ብቻም ሳይሆን በአጠቃላይ ለጤና በጣም በርካታ ጥቅም አለው። ከዚህ በፊት ስለ ማር ጠቀሜታም ራሱን ችሎ ቪዲዮ ሰርቻለሁ። እሱን ብትመለከቱ ስለ ማር ብዙ ግንዛቤ ታገኙበታላችሁ። እዚህ ጋር ከእንቅልፍ ጋር ከምሽት ጋር ስለሆነ እያያያዝን እያወራን ያለነው ለእንቅልፍ ማር በጣም ተመራጭ ነው። በአጠቃላይ ለጤና፣ ለደም ዝውውር፣ ለልብ፣ ለተለያዩ ነገሮች ማር ጠቃሚ ነውና ምሽት ላይ ብትወስዱትም አይምሮ፣ አካል ተረጋግቶ እንድትተኙ ያደርጋል። እንግዲህ በአጠቃላይ በተለይ እነዚህ አሁን የነገርኳችሁ ነገሮች ማታ መውሰድ የሌለባችሁን መውሰድ ያለባችሁን ለይታችሁ ብትጠቀሙ ለሰላማዊ እንቅልፍ ይረዳችኋል ማለት ነው። የመረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ